ለልጆ ይህንን ማንጎ ሲሰጡና ይህንን ማንጎ ሲሰጡ ያለውን የጤና ልዩነት ልንገራችሁ። አስተውላችሁ ከሆነ በትልልቅ ሚዲያዎች በጣም ትልልቅ ማስታወቂያዎች እየተነገሩ ነው ያሉት። አብዛኞቹ ማስታወቂያዎች በጣም ደስ የሚሉ በጣም ዳንስ ያላቸው ናቸው እና የልጆቻችን አይን ውስጥ የሚገቡ ናቸው። በሌላ በኩል ደግሞ ኤፍዲኤ ወይም ደግሞ የምግብና የመድኃኒት ቁጥጥር ባለስልጣን እነዚህ ጁሶች ትክክለኛ ጁስ አይደሉም፣ አርቲፊሻል ፍሌቨርድ ናቸው ብሎ መግለጫ አውጥቷል። ታዲያ ይህን እያወቅን በትልቅ ሚዲያዎች ግን የሚነገሩት ማስታወቂያዎች በጣም አይኖር የሚይዙ ከፍተኛ ዳንስ ያለባቸው ደስ የሚል መዝሙር ያላቸው ስለሆኑ ህፃናት አይምሮ ውስጥ በቀላሉ ይገባሉ። እኛም ሳናውቅ እንሸመድደዋለን፣ ልጆቻችን ይሸመድዱታል። በዛ ምክንያት ይሄን ግዛልኝ የሚል ጥያቄ ይመጣል። ታዲያ ይህን አርቲፊሻሊ ፍሌቨርድ የሆነ ድሪንክ ወይም መጠጥ ስንጠቀም ልጆቻችን ላይ የሚያመጡት ወደ 5 ዋና ዋና የጤና ጉዳቶች አሉ። እነዚህ እነግራችኋለሁ። ከዛ በፊት ደግሞ ይህ አርቲፊሻል ፍሌቨርድ የሆነ ነገር ከምን እንደሚዘጋጅ እነግራችኋለሁ። እስከ መጨረሻ ቪዲዮ ተመልከቱ። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪንስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ማንጎ ጁስ እና ስለ ማንጎ ስለ ተፈጥሯዊ ማንጎ እና ስለ አርቲፊሻል ዲዛይን ስለሚሆነው ስለታሸገው ፍሉት ፍሌቨርድ የሆነ ድሪንክ ብዙ ነገር እነግራችኋለሁ። እስከ መጨረሻው ተከታተሉት። እነዚህ ፍሩት ፍሌቨርድ የሆኑ መጠጦች በዋነኝነት ከ5 ዋና ንጥረ ነገሮች ወይም ኢንግሪዲየንቶች ይዘጋጃሉ። የመጀመሪያው ኮምፖነንት ኢታይል ቡታይሌት ይባላል። ይህ አርቲፊሻል የሆነ ፍሌቨር በትክክል የማንጎ ቃና እንዲይዝ የብርቱካን ቃና እንዲይዝ ማድረግ ይቻላል። ይህ በማንኛውም ውሃ ውስጥ ያንን ፍሌቨር ከከተታችሁና ከቀመሳችሁት ማንጎ የሚል ቃና ሊያመጣ ይችላል። ይህ አርቲፊሻል የሆነ የሚሰራ ነገር ከዛ ጀምሮ የምንጠቀምበት የነበረ በፋብሪካ የሚቀናበር ሲሆን የራሱ የሆነ ጉዳት አለው። ከጉዳቶቹ በፊት ዋና ኢንግሪዲየንት ያልኳቸውን ልጨርሰላችሁ፣ ጉዳቱ መጨረሻ ላይ እነግራችኋለሁ። ሁለተኛው ኢንግሪዲየንት ደግሞ እነዚህ አርቲፊሻል ፍሩት ፍሌቨር የሆኑ ኢንግሪዲየንቶች ያላቸው ኮርን ሲራፕ ነው። ኮርን ሲራፕ ማለት ጣዕም የሚያመጣ ጣዕሙን የሚቀይር በተወሰነ መልኩ ጣፋጭነት እንዲኖረው የሚያደርግ ነው። ሶስተኛው ኮምፖነንት ደግሞ ሹገር ነው ወይም ደግሞ ፒውር የሆነ ስኳር ማለት ነው። ይህ ስኳር አርቲፊሻል ነው፣ ፕሮሰስድ ነው፣ ለጤንነት የማይመከር ነው። በነገራችን ላይ ስኳር ሁለት አይነት አለ። ናቹራል ሹገር አለ፣ አርቲፊሻሊ ዲዛይን ሹገር አለ። ናቹራል ሹገር ለምሳሌ ከማንጎ የምናገኘው ከፍተኛ ነው። በነገራችን ላይ ማንጎ ሞዴሬት ቱ ሃይ ግላይሴሚክ ኢንዴክስ ካላቸው የፍሩት ዝርያዎች ውስጥ ይመደባል። በተለይ ከ50 ከ55 በላይ ግላይሴሚክ ኢንዴክስ ካላቸው ማንኛውም ምግቦች ሃይ ግላይሴሚክ ኢንዴክስ ይባላል። ያ ማለት ከፍተኛ ሹገር ያላቸው ምግቦች ማለት ነው። እነዚህ ከፍተኛ ሹገር ያላቸው ምግቦች ለስኳር ታካሚዎች አይመከሩም። ADHD ላላባቸው ያ ማለት ትኩረት የማጣትና የክልፍልፍነት ችግር ላለባቸው ህፃናት አይመከሩም። ኢቭን ኦቲስቲክ ለሆኑ ህፃናት ራሱ ጣፋጭ የሆኑ ማንጎዎች አይመከሩም። ለመሰላችሁ አርቲፊሻል ይሁን ናቹራል ይሁን ሹገር ህፃናት አይምሮ ውስጥ ሲገባ በጣም አክቲቬት የማድረግ በጣም ቅብዝብዝ የማድረግ ፍጥነት የመጨመር ባህሪ ያለው። ስለዚህ ስቲል አሁን ስናነጻጽረው ናቹራል ሹገር እና አርቲፊሻል ሹገር ስናነጻጽረው ግን የአርቲፊሻል ሹገር በጣም ብዙ ጉዳቶች አሉት። አላስፈላጊ ውፍረት ያመጣል፣ ህፃናትን ቅብዝብዝ ያደርጋቸዋል፣ ሃይፐር አክቲቭ ያደርጋቸዋል፣ ኢንአቴንቲቭ እንዲሆኑ ማለት ትኩረት ማጣት ሊያመጣባቸው ይችላል። ስለዚህ ሶስተኛው ኮምፖነንት ሹገር ነው ማለት ነው። አራተኛው ኮምፖነንት ደግሞ በትክክል ማንጎ ትክክለኛው ማንጎ ሊጨምሩት ይችላሉ። ይህም ቃናውን የበለጠ ማንጎ ፍሌቨር እንዲሆን ይረዳቸዋል። አምስተኛው ኮምፖነንት ደግሞ ውሃና ከለሮች አደድ የሆኑ ዳይ ወይም አርቲፊሻል ዳይ ናቸው። እነዚህ አርቲፊሻል ዳዮች ሙሉ ለሙሉ አሜሪካን ውስጥ ከአንድ ወር በፊት ተከልክለዋል። ሌሎች ህፃናት ላይ የሚያመጡት ጉዳት ስለታወቀ ተከልክለዋል። ስለዚህ ወላጆች እናንተ የሚናውቃችሁ በተቻለ መጠን አርቲፊሻል ፍሌቨር የሆኑ ከለር አደድ የሆነባቸውን ንጥረ ነገሮችና ፈሳሾች ባትጠቀሙ መክራቸዋለሁ። ታዲያ እነዚህ ሁሉ ነገሮች አንድ ላይ ሲዘጋጁ ልጆች ላይ የሚያመጣው የጤና ተጽዕኖ ምንድን ነው? አንደኛው ተጽዕኖ እንዳልኳቸው ኢንአቴንቲቭ እንዲሆኑ፣ ሃይፐርአክቲቭ እንዲሆኑና በጣም ፈጣን እንዲሆኑ ያደርጋቸዋል። መረጋጋት ያቀታቸዋል። ይሄ የመጀመሪያ ጉዳት ነው። ሁለተኛ ጉዳት ደግሞ የጨጓራ ህመም ሊያስከስትባቸው ይችላል፣ ወይም ጨጓራቸው ኢሪቴት ሊያደርግ ይችላል። ይሄ ኢታይል ቡታይሌት የሚባለው ኬሚካል ለምሳሌ የፍሩት ፍሌቨር የሚሰጠው ኬሚካል አንዳንዶቹ ላይ የቆዳ አለርጂ ያስከስታል፣ አንዳንዶቹ ላይ የአይን መቆጣት ያስከስታል፣ አንዳንዶቹ ላይ ደግሞ ሪስፓይሬተሪ ኢሪቴሽን ማለት የአየር ቧንቧ መቆጣትን አለርጂ ሊቀሰቅስ ይችላል። ከዛ በተጨማሪ ደግሞ ጨጓራችንን ሊረብሻል ይችላል። ስለዚህ ይህንን ማስወገድ ይኖርብናል። በነገራችን ላይ ህፃናትን ልክ እንደ አዋቂዎች ሁሉ ጨጓራ ሊይዛቸው ይችላል። ይህን ማወቅ አለባችሁ። በእኛም ክሊኒክ በጣም ብዙ ህፃናት በጨጓራ ህመም የሚታከሙና ክትትል ያለው አሉ። አብዛኞቹ አርቲፊሻል ነገሮች የሚጠቀሙ፣ አብዛኞቹ የተጠባበሱ ነገሮች ለምሳሌ እነ ቺፕስ፣ እንደ ብስኩት፣ ጮርናቄ የመሳሰሉትን የሚጠቀሙና በተለይ ደግሞ ካቻፕ የሚጠቀሙ ከሆነ ስትሮቤሪ በከፍተኛ መጠን የሚጠቀሙ ከሆነ በርበሬና ዘይት የሚጠቀሙ ከሆነ ልጆቹ የጨጓራችንን አይድንላቸውም እና ይህንን ወላጆች ትኩረት አድርጋችሁ መስራት ይኖርባችኋል። በነገራችን ላይ ብሩኪንስ ልዩ የህፃናትና ታዳጊዎች ክሊኒክ ከጨጓራ ጋር የተገናኙ ምርመራዎች በስፋት እየሰጠ ይገኛል፣ በላቦራቶሪ እንዲሁም በማሽን። በተጨማሪ ደግሞ አንዳንድ ነገር ልንገራችሁ።
ብሩኪንግስ ልዩ የህፃናትና ታዳጊዎች ክሊኒክ አዲስ የአልትራሳውንድ ማሽን አስገብቷል። ይህ አልትራሳውንድ እንደምታዩት እጅግ ዘመናዊ የሆነና ሃይ ሪዞሉሽን የሚጠቀም የዩሮፕ ካምፓኒ ያመረተው ሲሆን እንደምታውቁት የጂኢ ካምፓኒ ነው። የጂኢ ካምፓኒ በጣም ታዋቂ ነው። በጣም ትልልቅ ብራንዶች የሚያመርት ነው። በዚህ አልትራሳውንድ ኦልሞስት የማይገኝ ነገር የለም ማለት ይቻላልና ብዙ ነገር የህፃናት ህክምና በተመለከተ አብዛኛው ነገር ማየት ይቻላል። ከዛ በተጨማሪ ለአዋቂዎችም እንዲሁም ለእርጉዝ እናቶች ራሱ የሚያገለግል አልትራሳውንድ ማሽን ነው። ስለዚህ ለልጆቻችሁ አልትራሳውንድ ማስነሳት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ሰዓቱን ቀኑን ፊክስ ማድረግ እና ቀጠሮ ማስያዝ ትችላላችሁ። ስለዚህ ከዚህኛው ይልቅ ይሄኛውን ማንጓውን ብንጠቀም ለህፃናት ምን ምን አይነት ጥቅሞች እናገኛለን የሚለው እንገራችሁ። ወደ 7 ዋና ዋና ጥቅሞች አሉ። እስከ መጨረሻው ቪዲዮ ተመልከቱ። አንደኛው ለህፃናት የሚሰጠው ጥቅም አይምሯቸውን ፈንክሽን ቡስት ያደርጋል በሁለት ምክንያት። አንደኛ ውስጡ ያለ ፎሌት ለአይምሯችን ፍጥነት ለአይምሯችን ስራ በጣም ወሳኝ ነገር ነው። ለህፃናት ኮሚኒኬሽን ስኪል የንግግር የቋንቋ ክህሎት እንዲሁም ደግሞ ለአይምሮ እድገት ፎሌት በጣም ወሳኝ የሆነ ነገር ነው። ሁለተኛ ደግሞ ትክክለኛ ኢነርጂ ይሰጣቸዋል። ትክክለኛ ሹገር አርቲፊሻል ሳይሆን ናቹራል የሆነ ሹገር ይሰጣቸዋል። ይህ ትክክለኛ የሆነ ሹገር ደግሞ ለሰውነታችን ለአይምሯችን ጉልበት የሚሆነው እያንዳንዱ ስራ ፈንክሽን እንድናደርግ የሚረዳን ይሆናል። ሁለተኛው ጥቅም ደግሞ ማንጎ ውስጥ ግሉታሚክ አሲድ የሚባል አይምሮ የሚያነቃቃ ፈጣን የሚያደርግ ራሱን የቻለ ፕሮቲን አለ። ያ ፕሮቲን ወይም ያ ኬሚካል ህፃናትን አይምሮ ብሩህ እንዲሆንና ፈጣን እንዲሆን ይረዳቸዋል። ስለዚህ ጠዋት ማንጎ ለህፃናት መስጠት ይመከራል ማለት ነው። ሁለተኛው ደግሞ ኢሚኒቲ ሌቭላቸው የበሽታ መከላከል አቅማቸው ከፍ ያደርግላቸዋል። ህፃናት በተደጋጋሚ ጉፋን፣ ቶንሲል የመሳሰሉት ብዙ ይያዛሉ አይደለም። ይህንን ነገር መከላከል የምንችለው ልጆቻችን በቂ የሆነ ኢሚኒቲ ሲኖራቸው። ይህ ለማድረግ ደግሞ አንዱ ምግብ ማንጎ ነው። በተጨማሪ ሌሎች ምግቦችንም ኢሚኒቲ የሚጨምሩ ምግቦችንም መስጠት ይኖርባቸዋል። በነገራችን ላይ ኢሚኒቲ ወይም የበሽታ መከላከል የሚጨምሩ ምግቦችን እንሰራላችሁ ከፈለጋችሁ ከታች ስላለ እያላችሁ ኮሜንት አድርጉ። ብዙ ሰው ካለ በሚቀጥለው ቪዲዮ ያንን አዘጋጅላችኋለሁ። ሶስተኛ ዳይጀስቲቭ ፕሮሰሱን ያግዛል ወይም ፈጣን እንዲሆን ያደርጋል። ይህን ለምን መሰላችሁ? ማንጎ ውስጥ ከፍተኛ ፋይበር አለ። ፋይበር ካለ ደግሞ የመፍጨት ዳይጀስቲቭ ፕሮሰስን ወይም የመፍጨት ፕሮሰስን ፈጣን እንዲሆን ያደርጋል። ድርቀት እንዳይከሰት ያደርጋል። አንጀታቸው ለስላሳና ጤናማ እንዲሆን ይረዳቸዋል። አራተኛው ጥቅሙ ደግሞ ለአይናቸው ጥራት ያገለግላል። ለአይን ጥራት እንደምታውቁት ቫይታሚን ኤ በጣም ወሳኝ ነገር ነው። ከካሮትም እናገኘዋለን፣ ከማንጎ ከፓፓያ ከብርቱካን የሚገኝ ነገር ነው። ይህ ለአይን ጥራትና ፈንክሽን ሪቲና ለሚባለው የአይን ክፍል በተለይ ከፍተኛ የሆነ እገዛ የሚሰጥ ነው ቫይታሚን ኤ። ስለዚህ ለልጆቻችሁ የአይን ጥራት ታዲያ ለኩረጃ አይደለም፣ ለአይናችሁ ጥራትና ጤንነት ሲባል ማንጎ መስጠት አታቁሙ። አምስተኛው ዋናው ጥቅም ደግሞ ለሰውነታቸው በቂ የሆነ ጉልበት ይሰጣል። ናቹራል በሆነ ሹገር ጉልበት ይሰጣቸዋል። ስለዚህ ህፃናት ደካማ እንዳይሆኑ፣ በትምህርታቸው ደካማ እንዳይሆኑ፣ በደንብ ተጫውተው በደንብ ጉልበታማ እንዲውሉ፣ ሰውነታቸው እንዳይደክም ጉልበት ይሰጣል። በነገራችን ላይ አንድ አቨሬጅ የምንለው ማንጎ በአማካኝ ወደ 250 ግራም የሚመዝነው በአማካኝ ከ40 እስከ 45 ግራም ሹገር ይሰጣል። ይህ ሹገር ለብቻው አይደለም፣ አብሮ ሌሎች ንጥረ ነገሮችንም ይሰጣቸዋል እና ይህንን በየቀኑ የሚያገኙት ይመከራል። እንደነገርኳችሁ ማንጎ ሃይ ግላይሰሚክ ኢንዴክስ ያለው ፍሩት ስለሆነ በተቻለ መጠን ADHD እንዳላቸው ያ ማለት አቴንሽን ዲፊሲት ሃይፐርአክቲቭ ዲስኦርደር ወይም የትኩረት የማጣትና የመክለክለክ ችግር ላለባቸው ህፃናት አይመከርም። አንድ ሁለተኛ ኦቲስቲክ ህፃናት ላይም ከፍተኛ ሹገር ያለው ነገር አይመከርም። ሶስተኛ የስኳር ታካሚዎች ከሆኑ ለልጆች ይህን ነገር ባትሰጡ መክራቸዋለሁ። ስድስተኛው ጥቅም ደግሞ የቆዳ ጤንነትን ይጠብቃል። የቆዳ ጤንነትን በብዙ አይነት ነገር ልንጠብቀው እንችላለን። ዋና መጠበቂያችን ግን በቂ የሆነ ቫይታሚን ኤ፣ ቫይታሚን ኢ እና ቫይታሚን ሲ ያላቸውን ፍሩቶች በመጠቀምና በቂ ፈሳሽን በመውሰድ ነው። ስለዚህ ለልጆችም ሆነ ለአዋቂዎች የቆዳ ጤንነት ማንጎ ይመከራል። ሰባተኛውና የመጨረሻው ደግሞ በጣም ብዙ አይነት የካንሰር አይነቶችን ይከላከላል። ካንሰር በዋነኝነት የሚከሰተው አላስፈላጊ ሴሎች በጣም በከፍተኛ መጠን ሲዳብሩ ወይም ሲበዙ ነው። ያ ማለት የነጭ ደም ሴሎቻችን ሄደው ታርጌት አድርገው እነዛ ገና ከእንጭጩ ካላጠፏቸው ወይም ካላስወገዷቸው እነዛ ሴሎች እየበዙ ይሄዳሉ ማለት ነው። ካንሰር ማለት ያ ነው። ታዲያ ይህንን ታርጌት የሚያደርግልን ዋና ዋና ነገሮች አንደኛ ነጭ ደም ሴሎቻችን ነው። ነጭ ደም ሴሎቻችን ደግሞ ሁለት ነገር ይፈልጋል። አንደኛ በቂ የሆነ ቫይታሚን፣ ሁለተኛ ጥሩ አንቲኦክሲዳንት ያስፈልጋቸዋል። አንቲኦክሲዳንት የሚባሉ ደግሞ ቫይታሚን ኤ፣ ቫይታሚን ኢ እና ቫይታሚን ሲ ናቸው። እነዚህ ደግሞ ከፍሩት ወይም ከፍራፍሬዎች እና ከአትክልቶች የምናገኘው። ስለዚህ ማንጎ ብቻ ሳይሆን ማንኛውም አትክልትና ፍራፍሬዎች ከካንሰር ራሳችንን ብንጠብቅ ይረዱናል ማለት ነው። ስለዚህ ለዛሬ ያለኝ መረጃ እንግዲህ ይህን ይመስላል። በዚህ ማንጎ እና በዚህ ማንጎ ልዩነት ያለውን እንግዲህ በደንብ እንደተረዳችሁ ተስፋ አደርጋለሁ። ምርጫው የእናንተ ነው የሚሆነው። መረጃ ይህን ይመስላል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። መልካም ጊዜ